የምጠጣው ምሳሌ እንዲያርጌ ታው ኦሃ ዘርበናባቱ ታረቀይ ግድ የለም ምን እችለዋለሁ እስከ ዘላለም በይው ያባቱን ባባቱ ልግባባቱ ግጣ ተከራይቼው የለ ተከራይቼ እንደማ እንዴት ነው እንደማ ገንዘብ ሰጥቼሽ ዋ ተሽወረደም የሆድ አምላክ መለሰውም የእምብርት አምላክ መለሰውም ብልሽም እንዳታኮርፊ ኧረ ታንዲጋሽ እኔ ነው ታንዲጋ ሞት ለምንድን ነው ተዋቃላት ገፍትሪ ምን ተዋቃላት ነገር አንተ አይ ወገብ አይ አንገት ከፍ በል ወደ ላይ ንፋስ ቢያንካፍፍህ ይልሃል ወደ ላይ በይውስ አክተኛ አንቺ ኧረ በሞት ያፈርሳብሽ አትሻ ዋ አይወልሽ ኧረ እንዴት ልትደፋ ነውና ይኸውልህ እንዲህ ግን ዝቅ እያለክ ታስር ይውጣ እንጂ አፈሩ ሌላውን እንትን እያልክ እንጃ እንዳላየሽ ዳመናው ጣለ የኔ ዓለም በለው ማሳረጊያው ነው ምን ላድርግ የማ የሆነ ሰው መክሩኝ ነው አይጠላ አንቺ ጠላው እኮ ጠላ አይደለም ሙች ጠዳች ባለሙያ ናት እኮ ቀደምም ሴት ያሳደገ አፈር ልብላላት እናቴ ባሏ ቢኖር ዛሬ እንዲህ ነበር ደግሞ ተዚህ የበለጠ ያማረ ነበር እና እንዲሁ አበጅሽ እንዲሁ ሳያት ትዝም የሚያርግ ባዲማው ተፈቱ ያርሻው እንኳን ዘንድሮ ሳይታረስ ከርም ሰውየው ስለሌለ እንዲሁ ቅድም አሁን እንዲያ ተበልቶ ተጠጥቶ እንዲሁ መርቁ አይዞሽ ዘሮችሽ ውጡ ዘሮችሽ እንዲሁ ሸው ይሁኑ እንዲሁ በጠፋ ነገር ይተካ አይዞሽ ደስተኛ ሆነሽ ለመኖር ያብቃሽ ተብሎ ይመረቃል እንጂ የቆሰለችውን እንደገና ደሞ እየነካ አሁን ሰውን ማሳዘን ምን ይሉታል? ምን ቢያሳዝንኳት ምን ማለት ነው? አሁን የሞተውን እያነሱ ማሳዘን ሰው በዚያን ሰዓት እኮ አሰስኩ ደስ እኛ ማህበር አይደል የተጠራን ማህበር ተጠርተን መርቅ ሲባል እንደው እሱ ቢኖር ኑሮ ተዚህ የበለጠ ይደገስ ነበር ነው ያልኩት። አይባል እንደሱ እሱ ቢኖር ነው እሱ እንጂ ያልኩት ሁሉ አይባል ነው። ሰማኛ እንደዚህ ቢኖር ነው እሱ ቢኖር ነው እንጂ ይሆን ነበር እሱ ቢኖር ነው እንጂ ተብሎ ምረቃ የለም። በቃ እሱ ሰው እኮ በቃ ምን ጊዜም ያልፋል። በቃ ቀኑ ተደረሰ ምንም ሆነ ምንም ይሞት እንግዲህ ምንም ማድረግ አይቻልም ማለት እናቴ እንዴት ያለ ሰው ኧረ እንዲያው ዝም ብለህ እንዲያው ተው አሁን ማርፈሽከት እንዴት እንግዲህ አንተ ቆይ እንጂ እኛ አልቆስል ብለን ነው እኛ እኮ አልቆስል ወይ ማንናደድ ወይ ማናለቅስ ብለን አይደለም
ግን ያንን በውስጣችን አድርገን ሰው ለምንድን አብረን ስንጫወት ምን ስንል ያንን እያስረሳን ያንን ሌላውን ክፉን እያስረሳን ደግ ደጉን እያወራን እንኖር ነው። ማስረሳት ነው እንጂ ለምን አነሳባት ነው ቁስልን በሾህ ያንን ስላረካውን አንተ እንደገና እሷን አደማት እንጂ አትናናህ። እንዴው መቼም እዛ ማበሩ ሲወጣ እንዴው ብቻዋን ምን ሆነች እንዴው እሱ ቢኖር ኑሮ ነው አይባልም። በቃ እሱ አልፏል። እንደዚህ አይዞሽ ልጆችሽን አሳድጊ እንረዳሻለን፣ አብረን የሚቸግርሽ ነገር ታለ እንረዳዳለን። ምን አባቱ አይዞ ተብሎ ተሰስቆ ተጫውቶ ነው እንጂ ቆስልን ቆስልን በቆስል እየተነካተው ማሳዘን ነውር ነው የኔ አበባለው። ለወደፊቱ አትናደጅኝ ለመልካም ለጨዋታ ያልኩት ይሆን አይባል። ለወደፊቱ እንደዚህ አይባል። ትናደጃለሽ እንጂ እንዴ ተበሽቀልሽ። ምን ያበሽቀኛል ደግሞ? ምንም አልበሽቀም። እንዴ በሽቀሽ ነው ባል ይዛኝ እንዴ የተጣላን ጊዜ ፊትሽ እኮ ጥቁር ተበለው ላይ ዝም ብሎ ነው እንጂ በባሽቅ ላንተ በሽቀ ብዬ አልነግርህም። የውስጤን በውስጥ ብናደድም እኔ ኧረ ምንም ከዚህ በኋላ መቼም እኔ ክፉሽን ማየት አልፈልግም። እኔ ፊትሽ ጠቆር የኔ ፊት እንዴ የማይባልም እከሌ ጠቆራሻል እከሌ ከስተሻልም አይባልም። ደህና ሆነሻል፣ አሁንስ ጥሩ ሆነሻል እንዴ የማይባልም። ጠቁራል ማለት እኮ ክፋት ነው። እኛ ልሙት። አዎ ጠቁራል ማለት ማስደንገጥ ነው ሰው። አሁን ጥሩ ሊታርጎ ማረብ እሺ ታምርብሽ። አዋን በቃ አዋን እንዴ ያለ ማለባበስ አለባብሶ ማለት ማስደሰት፣ ደግ ማውራት፣ ቅንቅኑን ማውራት እንዲሁ ሳቅ ጨዋታ እኛችን እኮ ሀጥም እኮ እንዴት እንዲያማርብሽ እኛችን እስከምንደርስ አበጅ እንዴት እንዲያማርብሽ እንዲያሰጥለ እልሽ ስትብለቀለቂ ሙች የኔ ፍለቅ በቃ እንዲሁ እናንተ ማን ነው ብሌቴ? እንደ ሴቶች ደግሞ እንጨት ይሰበራል። ሰብሮ ይጣልሽ ነው ሞነሽ ነው። አንቺ እንደው ግን ምን ለብትታይኝ እባክሽ እንደው እስቲ እንደው ልለምንሽ እባክሽ። እኔ ነግሬሽስ ሰድቤሽስ መቼም አልበቃሽም። ግን እስቲ ልለምንሽ በልመና ብትታይ እባክሽ ተይኝ። ከራሴ ላይ ውረጅ። ራስሽ ላይ መች ተሰቀልኩ? አችንኪኛች መች ወደረስኩብሽ? እኔ ያለው ምድር ላይ በይማ ባሌን ታዩ እራፊ ነው የምልሽ። እሱን ለምኘው እንጂ እኔን የምትለምኝኝ እንግዲህ እኔ አንድ ጊዜ አሳምሮ ሰርቶኛል። ባለሙያ ነኝ እንግዲህ ምን ላድርግሽ? እኔ ምን ላድርግሽ? እያየን ነው ጭጣ እየተደዘደዘ ሙያ ይድዝሽ አፍንጫው ነው ምኑ ነው አሁን መልክ የሚባል? አይ ተይ መልክስ ስንት ናት በይ። መልክ ተኔ ጋር አትወዳደሪ ሞች አትወዳደሪ። እንደ ሞሳ ቀላ ማለትሽ አንቺ በየመንደሩ ጀዞሽ ማለት ነው። ነገር ተመልቀምሽ ሙያ ልመጅ የመልክሽን ነገር እየታረግሻለሁ አልሰራሽ አፍርሽ። ኧረ እሙች ሰለስትና መጥቶ እኔ ለተዋት ነው እንደ ወካርጃት ልመጣ ነው። ሙያም የላት መልክም የላት ብሎ ነገረኝ። አሳዘንሽኝ። ግን አንቺ ነሽ እንኳን ምን እንደው እሱን እንኳን ባይሆን ቢበቃሽ የሌላውን ትዳር የኔን ትዳር አፍርስሽ የሌላውን ትዳር አፍርስ ምን እንደው ስብስብ ብልሽ አትፍቅር እኮ በልመና ታይልኝ አይባልም። እንዳለኝ የመጣ መከታተልሽ ይልሽ አንተ ማፈሪያው እባክሽ እባክሽ ቤቱን ለቅቄልሽ ወጣሁ። እንደው ምን ልሆንልሽ ከዚህ በላይ እንደው ማፈሪያው ምን እንደው ደግሞ እኔ እንኳን እግሬ እንደው ሲወጣ ጠብቀ ደግሞ ተከተለ እዚህ ጋር ምንድነው እግሬሽ ታክልዬ እኮ ትችልሽ መጣሁ እኮ ወደ እሷ እኮ አይ እንግዲህ ደግሞ ትመታኝ መታኝ እንጂ እዚያ የሞላ ቤትሽን ይዘሽ ተቀመጭ እንጂ ምን እዚህ ምን ደግሞ ተቀመጭ እንጂ ነው ያለሽ። ምን አንተ እንደው ቤት ስብስብ ብለህ ቁጭ ብትል ምን አለ? አስቀመጥሽ ወደለህ ምን አጣህ? አስቀመጥሽኝ ያጣውን ያውቃል ያገኘውን እዚህ ያውቃል። እኔ እኮ ሰው እኮ እንደው ሰውነቱ ሲተኩስ ሰውነቱ ሲሞቅ አውቃለሁ። አንቺ ዝም ብለሽ ነገር እየጠመጠምሽ ነገር እያሾርሽ ነገር እየገዘደስሽ እኔን ዝም ብለሽ የኔን ንዳድ ንከውማ ዝም ብያለሁ። መቃጠል መንደድ አትምጪ እንዲህ አይነት እንክብካቤ ማድረግ ነው አንቺ አንተ እንደው ባይሆን እንደው እያየሁ ገርጌ አቤት የጠጅማ ሙካ ተለክካብህ ሳሙና ግዛና በገዛ ሳሙና ላስወግድልህ እኔና ሙካ አይድረስ። ኧረ ተይ እንዴት እምተው እንግዲህ አስቢ ደግሞ ጎድጓዳ ስፍራ ትጭራለሽ ዶሮ ቀማኛ መሆንሽን አውቅ የለ ከድሮ። እንግዲህ አታወቅሽ ምን ታረጊ መጣሽ? እባክሽ ተይኝ አንቺ አበደች ማለት ምን አላብድም ግን ሲፈታ ትዳሪ ሲፈታ ምን ማለት አንቺ ልጅ አንተ አይ እንግዲህ አትፈልጊ አታብር ደርበት ደረዛ ውጪ ዛሬት ሽጂ ውጪ አለድም አይንሽ ውጣ
ሳሙና ነሽ በገዛ ሳሙና ግዛና ላስወግድልህ ነው ያልኩት። አንጀት አረስ እኮ ነሽ አንቺ እኮ ሰው ማለት እኮ አንቺ እኮ ነሽ። ተከትላ መጣሁን ዲዚስ ሲርስ ትምጣ ደረሽ አንተ ግን ብላ ዲምፈፍና ደርበት እንዴ ስታይህ እንኳን እንዴው ቀሸሽም አላለች። ግን አንተ እሷ ምን ሳትወድህ መስል ይልኝ ቀሸሽም አላለችም። ብትወድኝ ነው እንጂ ሲርስ የመጣች ባትወድኝማ ወጣልኝ። እኔ መሆን እንዴት እንዴ አንጠልጥጌ ይዣል ወጣ ተዚህ ፈራች አንቺን ፈራች። እሱማ አስፈራለሁ እሱማ አስፈራለሁ። ለምን ናንበልንተኛ ሙቀቴ ሳይበርድ እንዲህ አርጎ ያፈንዳሽ አራተኛ አላተሰውሽ ተንኳኳ አንተ ራስህ ማን ነህ? እኔማ እሱ ማለት ነኝ። በስመ አብ ሰው ነው መጋኛ። ቅዳሜ ዕለት ከቀንም ቀን አለ ዕለተ ሰንበት። ሃይ 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 እድሜን በሙሉ ስቀድስ ሰፋ ክብ ወደል መጣች እኔን ውልደፋ ፋ ፋ ፋ ከምን ድብልብል ከምን የኔ ጉድ የሚያልቅ መስሏችሁ? ስሙኝ ማልንገራችሁ። ሰላም ጤና ይስጥልን። ይህ የተዋናይ ቲቪ ትክክለኛው የቲክቶክ አካውንት ነው። ተዋናይ ቲቪ ከዩቲዩብ በተጨማሪ በቲክቶክ አካውንት ወደ እናንተ መጥቷል። እንዴት እኔ የምትማሩበት ገለፍቸ ከተትኩላችሁን ገንዘብ ገጣችሁ ማንም ልትመነዝሩ እንዴት? ማይዴ ተረጋጊ፣ እንደዛ አይደለም። ግን ምንድን ነው አቻ የሰማው ተጀሮ ይበለ የሰማው አረ የቲክቶክ አካውንቱን እያስተዋወቅን እኮ ነው። የቲክቶክ አካውንት ነው አሮግ እና እንዲያማት ሆነ እኔ ስነግራችሁ እንደምን ሰነበታችሁ? ደህና ናችሁ ወይ? ደህናችሁን ሰነበታችሁ ወይ? እኛ ደህና ነን። እንግዲህ እነሱ ልጆች ናቸው። ይች ተማሪ ናት። አሁን ግን አንቺ ግን ይሄንን እጌታውሽ ትምህርትሽን እጌታውሽ ደብተርና እስክሪብቶሽ እንደማጥናት አንቺም እንግዲህ የዛሬ ወር ነው ሰርግሽ። ደረቆቱ ተቆልቶ አልተፈጨም ገና እህሉም አልተፈጫጨ። እዚህ ምትያሳፖሪ ቤቱን አትለቀልቅም። ሰውዬውም እኮ ሙያ ስለሌለሽ ይሰድሻል። ይቅርታቴ ደግሞ እነሱን እንትን ብያ ነው እና እንግዲህ የኛ አካውንታችን የቲክቶክ አካውንታችን እንደሱ አይባልም እኮ የቲክቶክ ነው የሚባለው። ምን አይሉኝም አንቺ እነሱ ይወጭቅሽ እንደ አንቺ መሰሉሽ እና የኛ የቲቪ ተዋናይ ቲቪ 12 ነው የኛ ምልያችን ተዋናይ ቲቪ 12 ነው። እዚያች ላይ የገባችሁ ተከተሉን እዚያኛ እንደ ያሰኘን እንግዲህ አሁን ነው የመጣን። እንግዲህ ሰው እንደው ፈረደብን መሆናቸው ነው የተኛቸው እያለ ሲሰድበን ጊዜ አሁን ነቅተን ነው እንጂ እኛስ የለንም ነበር እንዲህ ምናምንም የለን ነበር። እና ለዚያ ነው እንግዲህ በሉ እና እዚያ እንገናኛለን። በእናንተ ነው ልጅ ወይ ጨርሱ ተልተሉ አዘብዝቦ መዘብዘብ አይወድም እነሱ ከዛ ማለት ከዛ ፍላክልኩ እንግዲህ አይተንመጣለን። አንዴ ብቻ እኮ ነው ጨርሰናል። ያለ ወንጥጌ እንዳጥልሽ ቤቷ ይቺ እንደው ገና እንደው ጎመሬ ሆኖ አስቸገሩ። ጥቃቸው ግን ሸገጋ ናቸው።